ኢራን አንድ ድሮን ስትሰራ ሻሂድ ድሮን $20,000 ነው የምታወጣው። ኢራን በምታወጣው $20,000 ያንን ድሮን ለማክሸፍ እስራኤል $2 ሚሊዮን ታወጣለች። የአሜሪካና የእስራኤል የሚሳኤል መቃወሚያ ቴክኖሎጂዎች ግን ቁጥራቸው ከ1,000 አይበልጥም። ጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹ እያንዳንዳቸው $2 ሚሊዮን የሚወጣባቸው ከሆነ በ1,000 የሚሆኑትን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ስትጠቀሙ ምን ያክል ነው? ገንዘቡን አስቡት። ስለዚህ በኢኮኖሚያዊ ምክንያቶች፣ በቴክኖሎጂያዊ ምክንያቶች ይሄ ጦርነት እየተራዘመ የሚሄድ ከሆነ ምናልባት ኢራን ተጠቃሚ ልትሆን ትችላለች የሚሉ አስተያየቶች ይደመጣሉ። ለምሳሌ ኢራን በሳውዲ አረቢያና በኩዌት ውስጥ የሚገኙ የአሜሪካ ኤምባሲዎችን ያጠቃችው ወይም የመታችው የተንቀሳቃሽ ሰው አልባ አውሮፕላኖችን በመጠቀም ነው የሚለውን ጉዳይ እንደሰማን ይታወቃል። አሁን ግን ምን አይነት የድሮኖችን ነው አሜሪካዎቹ እያሰማሩ የሚገኙት? ሊትራሊ በኤአይ የሚሰራ ድሮን። እንደምታውቁት ተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮን የምንላቸውን ምንም እንኳን አየር ላይ የሚያበራቸው ሰው ባይኖርም ከኮማንድና ኮንትሮል ሴንተር ውስጥ ሆኖ ግን እነዚህን ድሮኖች የሚቆጣጠር የሚያበራቸው ሰው አለ። አሁን አዲስ በመጣው እንግዲህ የኤአይ ቴክኖሎጂ አማካኝነት ምን እየሆነ ነው ማለት ነው? ድሮኖቹ ወይም ተንቀሳቃሽ ሰው አልባ አውሮፕላኖቹ ኮማንድ ኮንትሮል ሴንተር ውስጥ ቁጭ ብሎ የሚያበራቸው ሰው ሳይኖር በራሳቸው መንገድ በረራ አከናውነው የራዳር እይታን ተሸሽገው የኤሌክትሮኒክስ አፈናና ጠለፋን አልፈው ኢላማቸው ላይ የሄዱ ጥቃት መሰንዘር እንዲችሉ ሆኖ ነው እንግዲህ ጥቅም ላይ እየዋሉ የሚገኙ እና በተለይ ከአሜሪካና እስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጋር በተገናኘ ያላቸው የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ ምን ያክል ነው፣ ለምን ያክል ጊዜ ያስጉዛል በሚለው ላይ ትንታኔዎችን እየተመለከትኩ ነበርና መረጃዎቹ ምንድን ነው የሚሉት? አሜሪካና እስራኤል በአሁኑ ወቅት ተሃድ የሚባለውን ቴክኖሎጂ የኤስኤም3 የሚባል ደግሞ ሌላ ከባህር ላይ ጥቅም ላይ የሚውል ከመርከቦች ላይ የሚተኮስ እንዲሁ ሌላ ቴክኖሎጂ አለ። እነዚህ ቴክኖሎጂዎችን ጥቅም ላይ እያዋሉ ለምን ያክል ጊዜ ጦርነቱን መቀጠል ይችላሉ በሚለው ላይ አስገራሚ ነገሮች እየወጡ ነው የሚገኙ። ተሃድ ባላስቲክ ሚሳኤሎችን ለማክሸፍ ጥቅም ላይ የሚውል ነው። ባላስቲክ ሚሳኤሎች ማለት በህዋ ላይ ጭምር በመግባት ጥቃት ማድረስ የሚችሉ የሚምዘገዘጉት ከድምፅ በ3-4 እጥፍ በሆነ ፍጥነት ነው። ከዛ እነዚህን ቴክኖሎጂዎች እነዚህን ባላስቲክ ሚሳኤሎች ለማክሸፍ ጥቅም ላይ የሚውለው ቴክኖሎጂ ደግሞ ታድ እየተባለ የሚጠራው የአሜሪካ ሰራሹ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ነው። እና ይህ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አሜሪካ በአመት 96 ነው በቁጥር የምታመርተው። አሁን ላይ በአመት 96 ብቻ ነው የምታመርተው። አጠቃላይ ያላት የተሃድ ጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ደግሞ ምን ያክል ነው ካላችሁ እንደ ብሉምበርግ እንደ ክራይሲስ ግሩፕ እና ሎኪድ ማርቲን ይባላል ተሃድን የሚያመርተው ኩባንያ። ከዛው ከኩባንያው ላይ ያየሁት መረጃ የሚያሳየው ምንድነው አሜሪካ በቁጥር አሁን ወደ 600 አካባቢ የሚሆኑ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሏት፣ ተሃድ የሚባለው ማለት ነው። ኤስኤም3 የሚባለውን ደግሞ በተመለከተ ወደ 400 ገደማ የሚሆኑ አሏት። ስለዚህ ኢራን 3,000 እና እዛ ግድም የሚሆኑ የባላስቲክ ሚሳኤሎችን ታጥቃለች ካልን እና አሜሪካና እስራኤል በጋራ በመሆን ያላቸው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ደግሞ ከ1,000 የማይበልጥ ከሆነ ይህ ጦርነት እየተራዘመ በሄደ ቁጥር በዛው ልክ እስራኤልና አሜሪካ ላይ የሚመጣው ጫና እየጨመረ ለመሄዱ ማሳያ ይሆናል። እና አይረን ዶምን እኮ ጥቅም ላይ ለመዋል እስራኤል $2 ሚሊዮን ታወጣለች። እንደምታውቁት ኢራን አንድ ድሮን ስትሰራ ሻሂድ ድሮን $20,000 ነው የምታወጣው። ኢራን በምታወጣው $20,000 ያንን ድሮን ለማክሸፍ እስራኤል $2 ሚሊዮን ታወጣለች። እርግጥ ነው አሁን የአይረን ቢም የሚባል የሌዘር ቴክኖሎጂ ጥቅም ላይ ያውላለች። ይሄ በጨረር የሚሰራ ቴክኖሎጂ $2 ብቻ ነው የሚጠይቀው። $2 ይሄንን ነገር ወደ ስራ ውስጥ አስገብታ ውጤታማ ከሆነች በአጭር ርቀት ላይ እስከ 10 ኪሎ ሜትር ድረስ ባሉ የሚመጡ ጥቃቶችን ቀድሞ ለመመከት ብዙም ኪሳራ አይገጥማትም። ያልተገደበ ነው ያላት። አይረን ቢም የሚባለው በጣም ርካሽ ነው፣ ያልተገደበ ነው፣ በጨረር የሚሰራው ማለት ነው። እና አይረንዱም እና አሮ3 ታህድ ኤስኤም3 የመሳሰሉት የአሜሪካና የእስራኤል የሚሳኤል መቃወሚያ ቴክኖሎጂዎች ግን ቁጥራቸው ከ1,000 አይበልጥም። ገብታችሁ ኢንተርኔት ላይ ቢቢሲ ላይም ታገኙታላችሁ። ኢራን ከ3,000 በላይ ባላስቲክ ሚሳኤል አላት በሚለው ጉዳይ ላይ ደግሞ እነ ቢቢሲን ራሱ ተመልከቱ፣ እነ ሲኤንኤንን ተመልከቱ፣ የምዕራቡ ዓለም መገናኛ ብዙሃን እናምናቸዋለን የምትሉትን ተመልከቱ። ኢራን ይሄን ያክል ወደ 3,000 የሚጠጋ ባላስቲክ ሚሳኤል እንዳላት እነሱ ይነግሯቸዋል።
በተራዘመ ጦርነት ውስጥ ማን ነው ተጠቃሚ የሚሆነው ሲባል አንደኛ በጸረ አየር ላይ ጥቃት ቴክኖሎጂዎቹ መብዛትና ማነስ ይወሰናል። ሁለተኛ ነገር ኢኮኖሚካሊ ደግሞ ማን ብዙ ዋጋ እየከፈለ ይቀጥላል። ጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹ እያንዳንዳቸው $2 ሚሊዮን የሚወጣባቸው ከሆነ በ1000 የሚሆኑትን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ስትጠቀሙ ምን ያክል ነው ገንዘቡን አስቡት። ስለዚህ በኢኮኖሚያዊ ምክንያቶች በቴክኖሎጂያዊ ምክንያቶች ይሄ ጦርነት እየተራዘመ የሚሄድ ከሆነ ምናልባት ኢራን ተጠቃሚ ልትሆን ትችላለች የሚሉ አስተያየቶች ይደመጣሉ። እርግጥ ነው እነ እስራኤል እያከናወኑ ያለው ጥቃት አሁን የኢራንን የሚሳኤል አቅምም ጭምር እያዳከመ ነው። ነገር ግን ይህን ጉዳይ ደግሞ ራሳቸው እስራኤሎች ገብተው አሜሪካም ተጨምራ እስካላረጋገጡ ድረስ በቃ የኢራን የባላስቲክ ሚሳኤል ጉዳይ የሚያሳስብ አይደለም ብሎ መደምደም በፍጹም አይቻልም። ስለዚህ ከነዚህ ነጥቦች አንጻር በተራዘመ ጦርነት ይበልጥ የኢራን አድቫንቴጅን የማግኘት እድሎችን የማግኘት አጋጣሚ ሊመጣላት እንደሚችል በርከት የሚሉ አስተያየቶችን እየተመለከትኩ ነበር። ኤአይ በአሁኑ ወቅት በኢራን ላይ የተፈጸመ ባለው ዘመቻ ላይ ዋነኛ የአሜሪካም ሆነ የእስራኤል ጦር ኃይል የጀርባ አጥንት መሆኑን የሚገልጽ ነው። በአራት መንገዶች ነው የኤአዩ ጥቅም ላይ እየዋለ የሚገኘው። የመጀመሪያውና አሳሳቢው ጉዳይ ኢላማዎችን ይለያል። ኢላማዎችን ከለየ በኋላ ጥቃቶችን ይሰነዝራል። በግልጽ ማለት ነው። ራሱ የኤአይ ሲስተሙ በሰዎች ምናልባት ሳምንታት፣ ወራት ሊፈጅባቸው የሚችለውን መረጃዎች ወይም ዳታ የሚባለውን ነገር በሰከንዶች በደቂቃዎች ውስጥ ፕሮሰስ ያደርግና ወዲያውኑ ውሳኔ ወስኖ ይሄ ግለሰብ እዚህ ቦታ ላይ አለ ተብሎ በሚታመንበት ሰዓት ላይ ኤአዩ ወዲያውኑ ውሳኔ ወስኖ እርምጃውን ይወስዳል። ምናልባትም የሰው ውሳኔ እስኪመጣ ድረስ የሚጠበቅ አይደለም እና አይረን ዶም፣ አይረን ቢም፣ ታህድ ምናምን የሚባሉ የእስራኤል የጸረ አየር ላይ ጥቃት መከላከያዎች አሉ። አሜሪካም እየተጠቀመቻቸው የሚገኝ እና እነዚህ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሁን ጀስት ኤር ዲፌንስ ብቻ አይደለም የሚባሉት፣ ኢንቴሊጀንስ ኤር ዲፌንስ እየተባሉ ነው። የአርቲፊሻል ኢንቴሊጀንስ ወይም ሰው ሰራሻዊ አስተውሎት የሚባለው ጉዳይ ተገጥሞላቸው ኢንቴሊጀንት ኤር ዲፌንስ የሆኑና ምንድን ነው የሚያደርጉ ስትሉ ልክ አንድ ሚሳኤል ኢራን ስትተኩስ ይሄ ሚሳኤል የተተኮሰው ሚሳኤል በረሃ ላይ ይወድቃል ወይ ሰው ያልተሰበሰበበት ቦታ ላይ ይወድቃል ነው ወይንስ ሰው የተሰበሰበበት ቦታ ላይ ይወድቃል የሚለውን ነገር ይለይና ምናልባት ለውሳኔ ወደ የትኞቹ የማክሸፍ እንቅስቃሴን ይጀምራል ማለት ነው። ሰው ወደሚበዛበት ስፍራ ላይ የሚምዘገዘቡትን እነዛን ሚሳኤሎች ወደ ማክሸፍ ስራ ውስጥ ይገባል። በዚህ መልኩ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂም እንዲሁ የአርቲፊሻል ኢንቴሊጀንስ ወይ ሰው ሰራሽ አስተውሎትን ተገጥሞላቸው ጥቅም ላይ እየዋሉ ይገኛሉ ማለት ነው። በእርግጥ ኢራኖች ሰው ሰራሽ አስተውሎት የተገጠመላቸው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን እነ እስራኤል ቢገጥሙም አልፋ ለምሳሌ ቤንሽመሽ እየተባለ በሚጠራው የእስራኤል አካባቢ ላይ 9 ሰዎች የተገደሉበትን አይነት ጥቃት መሰንዘሩ አይታወቅም። አሁንም በእስራኤል ላይ የምታከናውናቸው ጉዳቶች እንዲህ አርቲፊሻል ኢንቴሊጀንስ ተገጥሞላቸው እንኳን በሚገባ ወይም ሙሉ በሙሉ እስራኤሎች የኢራንን ሚሳኤሎች ማክሸፍ እንዳልቻሉ የሚታወቅ ነው።